የእግዚአብሔርን ቃል የማይሰማ ምን ያለ ነው? የተረገመ ነው ብሏል ነቢዩ እግዚአብሔር ቅዱስ ዳዊት። እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እግዚአብሔር አብ ገልጦለት ይህንን ተናግሯል። ከዚህ የተነሳ የእግዚአብሔር በጣም አደገኛ ችግር ካልገጠመን በስተቀር የእግዚአብሔርን ቃል ሳንሰማ ወደ ቤታችን ቢሄድ የሚገባ አይደለምና የዕለቱን ለዕለቱ የተዘጋጀውን እንደሰማችሁት በቅዳሴው መካከል ምስጋና አለ። ግን ምስጋና ብቻ አይደለም። አሁን በሌላ ጊዜ ዛሬ አይደለም እንጂ እናንተ የምትመጡት በዚህ ማለዳ ነው የምትመጡት እና አልፎ አልፎ ነው። ማታ እንኳን እውነት አትመጡም አብዛኞቻችሁ። ይሄ ይበቃናል ብላችሁ ይሄ ማለዳው የዕለተ እሑድ ማለዳ ይበቃናል ብላችሁ አልፎ አልፎ ነው የምትመጡት እንጂ ቅዳሴውን በራሱ ተንትነን ብንማረው ይገባል ነበር እና ከቅዳሴው መካከል አንዱ ክፍል የምስጋና ክፍል፣ የስርዓት ክፍል አለ፣ የምስጋና ክፍል አለ። ከዚያ የልመና እግዚአብሔርን የመማፀን ከማይዞር ነው ክፍል አለ። ከዚያ የምን ክፍል አለ ደግሞ የትምህርት ክፍል አለ። ከዚህ ከትምህርት ክፍል አንዱ ምንድን ነው ከተባለ ወንጌል ይነበባል አይደለ? ስለዚህ ወንጌል ሲነበብ ሰምታችኋል ስታስገዱ ነው ወደ መጨረሻው ላይ ደረሳችሁ፣ ወደ ቅዳሴው መጨረሻ ላይ ደረሳችሁ እና ቅዳሴውን በሙሉ ካስቀደሳችሁ ግን ምኑን ሰምታችሁታል? የዕለቱን ምን ሰምታችኋል? ወንጌል ሰምታችኋል። አሁን እንግዲህ በነገራችን ላይ ሰይጣን የእግዚአብሔር የሆኑትን ሰዎች በየጊዜው ልዩ ልዩ የሆነ አዳዲስ የሆነ ዘዴ እየፈጠረ ከእግዚአብሔር ይለያቸዋል። እንዲህ ከሆነ ደግሞ እኛም በዚህ አውደ ምሕረት እንድንቆም እግዚአብሔር ከፈቀደልንና ከሾመ እናንተን ማንቃት ያስፈልጋል። ከዚህ እስከ ዛሬ እንግዲህ አውደ ምሕረት ላይ ዝም ብሎ የሰማው ይሰማል። ከዚያ በኋላ ደግሞ የገባው ይገባዋል፣ ያልገባው ወደ ቤቱ ዝም ብሎ ይሄዳል። ዛሬ አዲስ ነገር እንፍጠርና እስኪ የተነበበውን ወንጌል በመጀመሪያ ምዕራፉንና ቁጥሩን የሚነግር እንዲህ ካልሆነ ትምህርታችን አስቸጋሪ ነው የሚሆን። ምዕራፉንና ቁጥሩን የሚነግር እስኪ ዛሬ አይሁላችሁ በዚህ እስቲ የሚነግር። እሺ አመሰግናለሁ። ምዕራፍ 18 ምዕራፍ 13 ከቁጥር 18 እስከ 8 እስከ 24 ድረስ ተነቧል እና እልል ብለን አመስግኑ። በእውነት ብዙ ሰው ብቻ እንግዲህ እያስነሳው በጠይቅ ይመልሰዋል ብዬ አስባለሁ። ግን እዚህ ቅርብ ያሉት አንድ እናት መልሰውታል ማለት ነው። ዛሬ የተነበበው ወንጌል የማቴዎስ ወንጌል ምዕራፍ 13 ከቁጥር ስንት 18 እስከ 24 ድረስ ምን ብሏል? ተነቧል ማለት ነው። እና ይህንን የወንጌል ክፍል ነው የምናየው አሁን ለትንሽ ደቂቃ፣ ደግሞ እንዳትመረሩ ለማለት ነው። ለትንሽ ደቂቃ ሰው ሲበዛበት አንገቱን ማጎንበስ ይጀምራል። ሌሎችን ምልክትንም ያሳያል። ከዚህ የተነሳ እንዳይበዛባችሁ አጠር አድርገን እናያለን። ይህንን የሚያሳየን ማን ነው? እግዚአብሔር